እንግዲህ ብዙ ሰዎች እየደወሉ ማለት በቴክስትም ከተለያየ ሴት በእኔ በተመሳሳይ ሁኔታ ልጆች እንደወለደ የብዙ ሴት እህቶች ታሪክ እንደኔ ተመሳሳይ እንደሆነ እና ያው እዛም አሜሪካን ሀገርም ትዳርም በቅርብም የተወለደ ልጅ እንዳለ እና ብዙ በቃ የሚያስጠሉ ነገሮች አሉና በጣም ከባድ ነበር ለኔ። እንግዲህ እዚህ ከኔ ጋር በነበረሽ ቆይታ ዋናነት ያስተላለፍሽው የነበረው መልእክት በጥቅሉ ስናየው ጸባዩን የሚያስተካክል ልጁን የሚርዳ በአግባቡ ነበረ ያልሽኝና አሁን ደግሞ እነዚህ አይነት ነገሮችን መስማት አይኖ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንኳን ደህና መጣችሁ። በእውነት በጣም የሚያስጠላ ስሜት ላይ ነው ያለሁት። ያው ሁላችንም አይተናል፣ ሰሞኑን የዚች ልጅ ታሪክ ተከታትለናል። ግን ምን ማለት እንዳለብኝ ራሱ ግራ ገባኝ። በእውነት ምን ማለት እንዳለብኝ ራሱ ግራ ነው የገባኝ። ማለት ለምንድን ነው ይህን ያህል ግን ወንዶች በጣም ይህን ያህል ጨካኝ የሆናችሁት? ለምንድን ነው አልገባኝም። ተከታትለናል አይደል? ታሪኩን ያያችሁ አይታችኋል። እንግዲህ ልጅቷ ገና 20 ዓመቷ አይ ቲንክ 20 ዓመቷ ነው መሰለኝ እና ዲያስፖራ ከውጭ የመጣ ዲያስፖራ ጋር ተዋውቃ በጣም ብዙ ተስፋ ሰጥቷት አብረዋት እንደሚኖር ኢቨን ወደ ውጭ ይዟት አሜሪካ ነው መሰለኝ የሚኖረው አሜሪካ ይዟት እንደሚሄድ ምናምን በጣም ብዙ ተስፋ ሰጥቷት እሱን አምና ከቤተሰቦቹ ሁሉ ጋር ተለያይታ ራሷነቷን አሳልፋ ሰጥታ በስተመጨረሻ ግን በጣም በሚያሳዝን ሁኔታ ልጅቷ ሌላ ታሪክ ውስጥ ነው የከተታት ማለት ነው። እና አስፈላጊ ነው ግን ማለት አንድን ሴት ለማግኘት ይህን ያህል ህይወቷን እስከ ማበላሸት ድረስ መሄድ አስፈላጊ ነው? እኔ አይመስለኝም። የሆነ ስህተት እኮ ሊፈጠር ይችላል፣ በመሀል የሆኑ ነገሮች ሊፈጠሩ ይችላሉ። ግን ደግሞ ፍላጎቱን መንገር ይሄ ሰውዬ ኢንጆይ ማድረግ ከሆነ የሚፈልገው ከሴት ጋር ማደር ኖርማሊ በቃ ለስሜት ከሆነ አንድን ሴት የሚፈልገው በቃ እኔና አንቺ ተመችተሽኛል እና በቃ የተወሰነ ጊዜ አብረን እንሁን ምናምን ፍቃዷ ከሆነ ፍላጎቷ ከሆነ አብራው ትቆያለች ትሆናለች። ካልሆነ ደግሞ የራሷን የሆነ መንገድ ትቀጥላለች። በጣም በብዙ መልክ አሳምኗት ልጅቷን ባይተዋር አድርጎ ብቸኛ አድርጎ ለሱ ብላ በጣም ብዙ ዋጋ ከፍላ አስረግዟት እስከ መውለድ ድረስ ደርሳ ይቺ ልጅ ይሄ ሁሉ ድራማ አስፈላጊ እኮ አይደለም አስፈላጊ አይደለም ይሄ ሁሉ ድራማ። ይሄ ሰውዬ አሁን በስተመጨረሻ ሲጣራ ባለፈው ካደረገችው ኢንተርቪው በኋላ ብዙ መረጃዎች ወጡ ነው ያለችው። በጣም ብዙ ከአንድም 6 ሰው እንዳስወለደ ኢቨን ሄጃል ወደ አሜሪካ ብሎ ከሷ ተለያይቶ ከሌላ ሴት ጋር እንደነበረ የልጇ እኩያ በእድሜ ከልጇ ጋር እኩል የሆነ ልጅ ከሌላ እንዳለው ደርሳበታለች ማለት ነው። እና ለምንድን ነው ወንዶች ግን ይሄን ያህል ርቀት መሄድ ምን አስፈለገ? አስፈላጊ እኮ አይደለም። በጣም ከባድ ነው። በጣም እንዴት ነው ይሄ ሆን ብሎ የሴቶችን ህይወት የማበላሸት ስትራቴጂ። አሁን እቺ ልጅ የራሷ የሆነ ገቢ የላትም። አስቡ። በጣም በቃ አመነችው። ትምህርቷን ዲፕሎማ ግራጁዌት እንዳደረገች ነው ከሱ ጋር ሪሌሽን የጀመረችው። ኢቭን ክላስ ብላ እንዳትቀጥል ግራውን ብላ እንዳትቀጥል ነው ያደረጋት። አስባችሁታል? ድግሪዋን ራሱ እንዳትቀጥል እና እንደሚወስዳት እሷ ተስፋ የነበራት እንደሚወስዳት አብራው እንደምትኖር ምናምን በቃ ተከብራ እንደምትኖር ነበረ የምታስበው። ማንም ሴት ሊያስብ ይችላል። እኛ ወንዶችን የምናስበው በሚሰጡን ተስፋ ልክ ነው። እነሱ ለኛ በሚያሳዩን የፍቅር ልኬት ነው እኛ እነሱን የምናስበው። ግን ይሄ ሁሉ ድራማ እኮ አስፈላጊ አይደለም
ማለት ለአዳር ለስሜት አንድ ሴት ከተፈለገች ይሄ ሁሉ ድራማ አስፈላጊ አይደለም። ይሄንን ቃል መጠቀም አልፈልግም፣ ግን አሉ ብዙዎች ማለት ነው። ማለት በፈለጋችሁት ልክ ልታገኟቸው የምትችሏቸው ሴቶች፣ ለአዳር የምትፈልጓቸው ሴቶች ልታገኙበት የምትችሉበት ኦፖርቹኒቲ አለ። ወደ እነሱ መሄድ ነው እንጂ የቤት ልጅ ከቤተሰብ ነጥሎ ብዙ ተስፋ ሰጥቶ ህልሟን አደናቅፎ ይህን ሁላ ታሪክ ውስጥ ከቶ ሴት ልጅ አዝረክርኮ ማስቀረት ይሄ በእውነት ግፍ ነው። በነገራችን ላይ ግፍ የሚባል ነገር አለ። እግዚአብሔርን አይመስላችሁም ይሆናል ዛሬ ላይ ስትኖሩት ማለት ነው። ግን እናንተ የምታስቀምጡት ኃጢአት፣ እናንተ የምታስቀምጡት ግፍ ለልጅ ልጆቻችሁ ነው የሚተርፈው። ምናልባትም ደግሞ እራሳችሁ ታገኙት ይሆናል ማለት ነው። በጣም ነው ያሳዘነች፣ አንጀቴን የበላችኝ በእውነት። በዛ ልክ ስብርብር አድርጓት፣ ልቧን ክትክት አድርጓት። ልጅቷ ስብራቷ ይነበባል፣ ከአይኖቿ ይታያል። ተረዳችሁ አይደለ? በእርግጥ ከሷ የቀረ ብዙ ነገር አለ ማለት እኛ ሴቶች አንዳንዴ በቃ ኮምፕሊትሊ እንታወራለን። አንድ ወንድ ወደ ህይወታችን ሲመጣ እውር ነው በቃ የሆነ ሬድ ፍላጎችን እያየን ራሱ እነዛ ነገሮችን ማጤን አንችልም። ይሄ በጣም ትንሽ የሚመስሉ ግን ትንሽ ያልሆኑ ምልክቶች አሉ ሪሌሽንሺፕ ውስጥ ማለት ነው። ተሳብረን ካለፍነው በኋላ ነው ወደ ኋላ ዞረን ምናጤ ነው የኛ ትልቁ ችግር። እንክትክት አድርገውን ስብርብር አድርገውን እንዳልነበረ ከሆንን በኋላ ነው ወደ ኋላ ተመልሰን ኦኬ ያኔ እንደዚህ የሆነ እኮ እንደዚህ ስለነበረ ነው ማለት የምንጀምረው። እንደዛ ማለት ይቅርብን። ትክክል ያልሆነ ነገር ሲሰማን ቆም ማለት፣ ማጤን፣ ማየት። ለምንድን ነው እንደዚህ የተፈጠረው? ለምንድን ነው እንደዚህ እየሆነ ያለው? ለምንድን ነው ችላ እያለኝ ያለው ማለት መልመድ አለብን። በጣም ከባድ ነው በእውነት በጣም ከባድ ነው። አይደለም እኔ ሙሉ በሙሉ ወንዶችን ጀጅ እያደረግኩ አይደለም። አሉ ማለት ሁሉም ወንድ ኢቭን የእናት ሆድ ራሱ ጅንጉርጉር ነው አይደለ? አንድ እናት በጣም ብዙ ቢሄቨር ያላቸው ልጆችን እንደምትወልዱላ ወንድ ሆኖ ራሱ በጣም ኃላፊነት የሚሰማው ኢቭን የሆነ ስህተት ራሱ ከሰራ ያንን ስህተት ለማረም የሚሄድ ወንድ አለ። እኔ ሁሉንም ወንድ እያልኩ አይደለም፣ ግን አሁን ላይ አብዛኛው በሚባል መልኩ ስፔሻሊ ዲያስፖራ ተብዬዎች ማለት ነው። ዲያስፖራ ተብሎ ከውጭ ሀገር ወደ ኢትዮጵያ የሚመጡ ለእረፍት ምናምን ብሎ እንጆይ ለማድረግ የሚመጡ ወንዶች እንዳለ ሴት ለመጨረስ የሚመጡ ነው የሚመስሉት። በእውነት እዛ ጋር ላይፍ እያላቸው፣ እዛ ጋር ቤተሰብ እያላቸው፣ እዛ ጋር የራሳቸው ህይወት እያላቸው አሁን ይሄ ሰውዬ አሉን ነው አላውቅም። እኔ በእውነት በሷ እድሜ ልክ ልጅ አለው። በሷ እድሜ አሁን ፍቅረኛው የ20 ዓመት ልጅ አለው እንደዚህ ያደረጋት ማለት ነው። ግን ሰውናትና አመነችው። ሰው ምንድን ነው የሚያስበው? እሱ ውጪ ስላለ ገንዘብ ስለምትፈልግ ምንም ገንዘብ ራሱ ዳት ሳፖርት እያደረጋት አይደለም የነበረው ሰውየው ማለት ነው። ግን የኛ የሴቶች ድክመት እዚህ ጋር ነው የሚታየው። አያችሁ፣ ያወራ ሁሉ እውነት ትክክለኛ ሰው አይደለም። ይሄ አፉን ቅቤ ጥፍጥ አድርጎ የተናገረ ሁሉ አፍቃሪ አይደለም። እኛ የምንሳሳተው ትልቁ እዚህ ጋር ነው የኛ ፖይንት ማለት ነው። ማሰብ አንችልም። በቃ እሱ ስላወራ የወደደን ይመስለናል። በእውነት በጣም ነው ያመመኝ። በጣም አሳዘነችኝ ተሰብራ ሳያት ማለት ነው። ግን አስፈላጊ አይደለም። በቃ በእውነት ይሄን ቪዲዮ የምታዩ ወንዶች ካላችሁ ድራማ አስፈላጊ አይደለም። በቃ ኖርማሊ ሴትን ልጅ አፍቅራችሁ ወዳችሁ ምናምን ካልሆነ የሆነ ለስሜታችሁ ከሆነ የምትፈልጉት ክሊር ማድረግ ነው። የምትፈልግ ሴት ከአንተ ጋር ልታደር ትችላለች። በምትፈልገው ልክ እስከፈለከው ስቲፕ አብራ ልትሄድ ትችላለች። ግን ለአንድ ቀን አዳር ብለህ ምስቅልቅል ያለ ህይወት ለሴት ልጅ መስጠት ይሄ ፌር አይደለም። ኢቨን አሁን እዚህ ውስጥ ከአብራኩ የተፈጠረ ልጅ አለ። ያ ልጅ ለምን በሱ ጥፋት ይቀጣል? ያንንም ማሰብ አለባችሁ። በእኔ ጥፋት ለምን ልጅ ይቀጣል የሚለውን ነገር ማሰብ አለባችሁ። አስፈላጊ አይደለም። ኢቭን እንድትወልድለት ራሱ የጠየቃት የሰውዬ ነው ማለት እሷ ቶሎ ማርገዝ አልፈለገችም። ነገሮች እስኪስተካከሉ ድረስ ግን እንድታረግዝ ራሱ ገፋፍቶ ያረገዘችው ለሱ ብላ ነው፣ እሱን ለማስደሰት ብላ ነው። ከዛ ልክ ስታረግዝ ይሄ በቀል የሚመስል መንገድ ነው። አንድን ሴት ለመበቀል የሚደረግ አይነት ስትራቴጂ ነው የሚመስለው።
እንደው እሷ ራሱ ለመውለድ ብትፈልግ ራሱ ነው አሁን ጊዜው አይደለም፣ ቆይ አሁን ተረጋጊ ምናምን እያለ እኮ ከራሱ እንጆይ ማድረግ እኮ ይችላል አብሯት ከተመቸችው። ግን ውለጅልኝ ብሎ ጉትጉት አድርጎ ከዛ ሁሉ ስታረግዝ ስትወልድ በቃ ለሱ ብላ ቤተሰቦቿን ትታ ወጣ ይህን ሁላ ስትራግል እስክታልፍ ድረስ ሼም እኮ ነው በእውነት። አስፈላጊ አይደለም በእውነት ወንዶች፣ እግዚአብሔርን አስፈላጊ አይደለም ይሄ ሁሉ ድራማ። የአንድን ሴት ህይወት ለማበላሸት ይሄ ሁሉ ድራማ ፌር አይደለም፣ ፌር አይደለም በእውነት። ሴቶች ደግሞ ግለጡ፣ አይናችሁም እንደዚህ ግልጥ አድርጉ፣ እውነት ግለጡ። በእርግጥ ማቹሪቲ ይሄ እድሜ ብቻ አይደለም። አንዳንዴ የምናድግበት አስተዳደግ የምናልፋቸው ቻሌንጆች ምናምን ያበስሉናል። አንዳንዴ 20 ዓመት ላይ ያለች ሴት የምታስበውን አንዳንድ 30 ዓመት ላይ ያለች ሴት ላታስብ ትችላለች። የህይወት ቻሌንጆች ህይወትን እየሰሩ እያጠነከሩሽ ብዙ ነገሮችን እያስተማሩ ይሄዳሉ። ነገር ግን በቃ የሆነ በተለይ በህይወት የሚመጣባችሁ ነገር በሴትነታችሁ የሚመጣባችሁን ነገር ማጤን አለባችሁ። ይሄ ወደድን የሚል ሁሉ እውነት ወዶ አይደለም፣ እውነት ወዶ አይደለም፣ በእውነት አይደለም። በእውነት እንደ በስመ አብ ወወልድ ወመንፈስ ቅዱስ። ውይ በጣም ነው የሚያስጠላው። በጣም በእውነት በጣም ነው የሚያስጠላው። አሁን እቺ ልጅ ራሷን ሬዚስት ማድረግ ችላ ቢሆን ኖሮ የራሷ የሆነ ነገር ኖራት ልጇን የምታሳድገበት አሪፍ ነገር ኖራት ቢሆን ኖሮ በዚህ ልክ ራሱ ቅስም አይሰበርም። በዚህ ልክ አታለቅስም። በዚህ ልክ አታነባም። በቃ ሄዳ አይደለ ዳይ በቃ ማሰላማ። አያችሁ፣ ራሳችንን ሙሉ በሙሉ ወንዶች ላይ ጥገኛ የምናደርገው ነገር መጨረሻ ላይ ይዞብን የሚመጣው መዘዝ ይሄ ነው። በቃ ወንድ ልጅ ብቻ ተማምነን ህይወት የምንጀምረው ነገር መጨረሻችንን እንደዚህ ነው የሚያበላሸው። ሴቶች በእናታችሁ በቃ ተናድጃለሁ በነገራችን ላይ በእውነት እንደዚህ አይነት አስጠሊታ ወንዶች ራሳቸውን መርምሩ። ራሱ እህቴ ብላችሁ አስቡ። አንድን ሴት ማለት ነው እንደዚህ ይሄ ለሴክሹዋል ነገር ስታስቡ እህቴ በአንድ ወንድ እንደዚህ አይነት ነገር ደርሶባት ቢሆን፣ አንድ ወንድ እህትን በዚህ ልክ አድርጓት ቢሆን፣ አስረግዟት፣ አስወልዷት፣ አጎሳቁሏት፣ በቃ ብዙ ነገር አድርጓት፣ ትውት አድርጓት ቢሆን ያንተ ሞራል እንዴት እንደሆነ አስብ። እስቲ የኔ ብትሆን፣ ልጄ ብትሆን፣ እህቴ ብትሆን፣ እናቴ ብትሆን ብላችሁ አስቡ። የሆነ ነገር ልታደርጉ አንድ ሴት ላይ የሆነ ነገር ስታደርጉ ማለት ነው ባይዘው ከባድ ነው። በተቻለን መጠን ግፍ አንስራ፣ ሰው ላይ በእውነት ጦር አንስራ እና ተናድጃለሁም ተበሳጭቻለሁም በእውነት። ልጅቷ ቪዲዮዋን ሳይ በጣም ማሳዝናኛለች፣ ግን በጣም ልጅ ናት። የተሻለ ነገር በጣም ታገኛለች። አይ ሆፕ የተሻለ ነገር እንደሚመጣ የተሻለች ሆና ከተገኘች። ገጣጣ ደግሞ ሲያስጠላ እኮ እውነት። ተዋታ ስለፍልፉኝ። ለማንኛውም ቤተሰቦቼ አብራችሁን ስለነበራችሁ አመሰግናለሁ። ፕሊስ እባካችሁ ወንዶችዬ እባካችሁ ልብ ግዙ። በቃ ሴቶችን የማበላሸት ስትራቴጂ ብቻ ይዛችሁ አትምጡ ወደ ሴቶች ህይወት። ሴቶችዬ ደግሞ ራሳችሁን ጠብቁ። ፈጣሪ ከኛ ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር ይጠብቃት ይባርካት። በሌላ ቪዲዮ እንገናኛለን። ባይ። ሼር ማድረግ አትርሱ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እሺ፣ ወዳችኋለሁ። ቲዩ